አስተማሪ ተረት እኔ እወዳለሁ። አስተማሪ ተረት እኔ እወዳለሁ። አሁን ላዳምጥ ነው። አሁን ላዳምጥ ነው። የኢዮብ ትዕግስት። ከረጅም ጊዜያት በፊት ኢዮብ የሚባል ሰው ይኖር ነበር። ኢዮብ በጣም ደግና በእምነቱ ጠንካራ የሆነ ሰው ነበር። እግዚአብሔርን በሙሉ ልቡ ይወዳል፣ ድሃዎችን ይረዳል፣ ለሌሎች ያስባል እና ሁል ጊዜ በተቻለው መጠን ልክ የሆነውን ያደርጋል። ኢዮብ በጣም ሀብታም ነበር። ብዙ ሺህ በጎች፣ ግመሎችና አህዮች ነበሩት። ኢዮብ 10 ልጆች ነበሩት፣ የሚያገለግሉት ሰራተኞች እንዲሁም ትልቅ ቤት ነበረው። በእንዲህ ሁኔታ በደስታ በፍቅርና እግዚአብሔርን በማመስገን እየኖረ ሳለ ከሆነ ጊዜያት በኋላ ግን ኢዮብ ላይ መጥፎ ነገር መከሰት ጀመረ። እንስሳቶቹ እንዳለ ተሰረቁበት። ከባድ አውሎ ንፋስ የኢዮብን ቤት አፈረሰው፣ ልጆቹም ሞቱበት። እሱም መታመም ጀመረ። ቁስል ሰውነቱን ወረረው። ሁሉም ነገር እንዳልነበር ሆነ። ነገር ግን ኢዮብ እግዚአብሔርን በሆነው ነገር አማሮ አያውቅም። በምትኩ እግዚአብሔር ሰጠኝ፣ እግዚአብሔርም ነሳኝ፣ እግዚአብሔር ይመስገን እያለ እግዚአብሔርን ያመሰግን ነበር። የኢዮብ ሚስትም ለምን እግዚአብሔርን ከምታመሰግን ሰድበህ አትሞትም አለችው። ኢዮብ ግን እኛ ከእግዚአብሔር ጥሩ ነገር ብቻ ነው እንዴ መቀበል ያለብን? መጥፎ ነገርንስ መቀበል የለብንም አላትና ዝም አለ። ጓደኞቹ ሊጠይቁት ይመጣሉ። ሲመጡ ግን በውስጣቸው ኢዮብ ምን አይነት መጥፎ ነገር ቢሰራ ነው እንዲህ ይህ ሁሉ ነገር የደረሰበት እያሉ ያስቡ ነበር። ወይ እግዚአብሔር የቀጣው ይሆን እንዴ እያሉ እርስ በርሳቸውም ያወሩ ነበር። ኢዮብ ግን በእምነት እንደኖረና ትክክል የሆነውን ነገር በተቻለው መጠን ሲሰራ እንደነበር ያውቃል። ኢዮብ አዘነ፣ ግን በእግዚአብሔር ማመኑን አልተወም። እግዚአብሔርን ጥያቄ ይጠይቀው ነበር። አጥፍቼ ይሆን? ምን አድርጌ ነው? ግን በእግዚአብሔር ማመኑን አላቆመም። ጥያቄ ቢኖርበትም ለምን ይህ ሁሉ እንደተፈጠረ ባይገባውም በትዕግስት ግን የእግዚአብሔርን መልስ ይጠብቅ ነበር። በመጨረሻም እግዚአብሔር የኢዮብ ትዕግስቱን አየ፣ ኢዮብንም ጎበኘው፣ ከሕመሙ ፈወሰው። ከበፊት ከነበሩት 2 እጥፍ እንስሳቶችን ሰጠው። ከነበሩት ይልቅ ብዙ ልጆችን ወለደ እና በደስታ ረጅም ሕይወት ኖረ። ኢዮብም የእግዚአብሔር እቅድ ከእርሱ እቅድ እጅግ የተሻለ እንደሆነ አስተዋለ። ከኢዮብ ታሪክ ምን ተማራችሁ ልጆች? አንዳንዴ መጥፎ ነገር ጥሩ ሰዎች ላይ ሊከሰት እንደሚችል አልተማራችሁም? ግን እግዚአብሔርን ማመን ከከባድ ጊዜያቶች እንደሚያወጣስ አልተማራችሁም? እግዚአብሔርም እምነታችንን አይቶ ከከባድ ጊዜያቶች ያወጣናል፣ ይደርስልናል፣ ይባርከናል። በእርሱ ማመን እና እርሱን መደገፍ ማቆም የለብንም። ስለዚህ ልጆች እንደ ኢዮብ ትዕግስትን ገንዘብ አድርጉ። ደህና ሁኑ ልጆች፣ የዛሬ ፍሬዎች የነገ አበቦች። በሌላ ቪዲዮ እስከምንገናኝ ቻው ቻው። ከስር ያለውን ቀዩን የደውል ምልክት እየተጫናችሁ አበረታቱኝ። አስተማሪ ተረት አዳምጬ ጨረስኩ። አስተማሪ ተረት አዳምጬ ጨረስኩ። አሁን ተምሬያለሁ። አሁን ተምሬያለሁ።